ሰላም ውድ የኤቢ ጎልድ ዩቲዩብ ቻናል ሰብስክራይበርስ ዛሬ ከማን ጋር ነኝ? ከዱልቃ ዛሬ ከኤቢ ጎልድ ጋር ጠይቀዋለሁ ጥያቄዎች ቶሎ ይመልስልኛል። ከዛ በኋላ ደግሞ ስፔሻል ኢምፖርታንት የሆነ አናውንስመንት አለው እሱን ይነግራቸዋል ማለት ነው። እሺ ኤቢ ፈጣን ጥያቄ ነው የምጠይቅህ ስለ ትሬዲንግ ፈጣን መልስ ነው የምትመልስልኝ። የመጀመሪያ ጥያቄ ስካልፒንግ ወይስ ስዊንግ ትሬዲንግ? ለኔ ስዊንግ። እሺ ሎ ዊን ሬት ኖሮ ሃይ ሪስክ ቱ ሪዋርድ ወይስ ሃይ ዊን ሬት ኖሮ ሎ ሪስክ ቱ ሪዋርድ? ሃይ ዊኒንግ ሬት ኖሮ ሎ አርአር። ስለዚህ ብዙ እያሸነፍክ ግን 1 to 2 1 to 3 ይሻላል። በጣም የተወሰነ እያሸነፍክ ግን 1 to 10 1 to 11 ብታሸንፍ ይቅረብ። ስለዚህ ፍድል ላይ ሆነ ስለዚህ ሃይ ዊን ሬት ሎ አርአር ይሻላል። ኤግዛክትሊ። ኤስኤል ቶሎ ወደ ብሬክ ኢቭን ብታደርግ ይሻላል ወይስ ትሬዱን ሩም መስጠት እንዲተነፍስ ወደ ድሮዳውን? ኤ ፕላስ ሴትአፕ ከሆነ ኤስኤል በብሪዝ መስጠት። ስለዚህ ፕሮፊቱ ሲገባ ቶሎ ብሬክ ኢቭን አለማድረግ አትሊስት 1 to 3 እስኪ ድረስ ብሬክ ኢቭን አላደረግም። ኤስኤል ላይ ፊክስድ ኤስኤል ወይስ ሜንታሊ የሚንቀሳቀስ ኤንሴል? ፊክስድ ከሆነ ፊክስድ ነው። ገብቼ መሀል ላይ ማስተካከል አልፈልግም። እሺ ኒውስ ዴይ ሲፒአይ ትሬድ ወይስ አቮይድ? አቮይድ። እሺ ኤፍኦኤምሲ ትሬድ ወይስ አቮይድ? ኤፍኦኤምሲ አቮይድ። ምን እንደሚሆን አላውቅም ኤክሰፕት ኤንኤፍፒ ከጠየቀኝ ግን ትሬድ። እሺ ትሬድ ሉዝ አድርገህ ከ15 ደቂቃ በኋላ ድጋሚ ብትገባ ኮንቪንስድ ከሆንክ ሪቬንጅ ትሬድ ነው ወይስ አይደለም? ከበድ አትኬት በጣም አምኜበት ከሆነ ገብቼ ስለማቅ እንደዛ ሪቬንጅ ትሬድ ይሆናል ብዬ አላስብም። ካሳመነኝ ለምሳሌ ስቶፕ አውት ሆኜ የሆነ እኔ ያላየሁት ሊኩዊዲቲ ሴሽን ምናምን ሳይነግ በፊት ሳላየው ሴታፕ ላይ ሳይኖር በፊት ከነበረ እሱን ስዊፕ ካደረገልኝ ድጋሚ ሊገባ ይችላል። ስለዚህ ሪቬንጅ አይሆን ለኔ አይሆን ግን አጣሻዊ ጥያቄ። እሺ ፊክስድ የሆነ ሎት ሳይዝ ወይስ ዳይናሚክ ሎት ሳይዝ የሚቀያየር? ምክንያቱም እንደየሴታፕ ስለሚለያይ። ድሮ ዳውን ውስጥ ስትሆን ሎስህን ቶሎ ከታርገ መውጣት ወይስ ፓርሻል መውሰድ ወይስ ከነጭራሹ ኤስኤል መንካት? ድሮዳውን ውስጥ ድሮዳውን ሜንታሊቲ ታውቀዋለህ፣ ከባድ ነው። ነው። ድሮዳውን ውስጥ ሆነ ፓርሻል መዝጋት የሚባል ኦፕሽን አለ። ይቻላል፣ ያዋጣል። በጣም ካመንክበት ትሬዱን አትሊስት የሆነ አንዱን ሂት እስኪያደርግ ብትታገስ ጥሩ። ቲፒን ስማሽ ቢያደርግልህ ካልሆነ ግን ብሬክ ኢቭን። እሺ አትሊስት ከድሮዳውን ወጥቶ ብሬክ ኢቭን ላይ መዝጋት አትሊስት ማለት። እሺ ዊኒንግ ትሬዶች ላይ ፖዚሽን መጨመር ወይስ አንድ ፖዚሽን ብቻ? በቃ ኤ ፕላስ ሴታፕ ላይ መጥቶ ከሆነ ከዛ በኋላ ድጋሚ ሺፍት አሁን ሴም ኮስችን ላስት ታይም ላይ ፖዚሽን ጨምሬ ትሬድ አድርጌያለሁ። በሁለት ፖዚሽን ማለት ነው ጨምራለሁ። ፖዚሽን ጨምራለሁ። ዊኒንግ ፖዚሽን ላይ ከሆነ ጨምራለሁ፣ ዴፊኒትሊ ጨምራለሁ። አንድ ሁለት ማክሲመም ግን ከሁለት በላይ ፈንድል ላይ አብዛኛው የኔ ትሬድ የምታውቀው ፈንድል ላይ ነው። ላይቭም ላይ ሴም ስትራቴጂ ስለምከተል ከሁለት በላይ መክፈት ስለማይቻል ሁለት ትሬዶች። ኦኬ እሺ የመጨረሻ ደግሞ ስትሮንግ ፖዚሽን ከፍተሃል፣ ስትሮንግ ትሬድ ውስጥ ነህ፣ ኮንፊደንት ነህ። ዊነርህን ራን እንዲያደርግ ታደርገዋለህ ወይስ ፓርሻል ትወስዳለህ? አሎንግ ዘ ዌይ ከረንትሊ ከብዙ ፔን በኋላ ፓርሻል ክሎዝ ማድረግ ጀምራለሁ። ግን እኔ አይ ዋዝ ኖን ፎር ሆልዲንግ በጣም ትሬድ ሆልድ ያደርጋለሁ እና ብዙ ጊዜ ግን እሱ ኔጌቲቭ እንትኑን በጣም ብዙ ጊዜ ሀምብል ስላደረገኝ አሁን ላይ እውነት ነገር ባለበት ፓርሻል ልክ 1 to 3 እንዳለፈ ፓርሻል 50% ዘጋለሁ፣ 50 ነው ራን ማድረገው። ግን አሁን 1 to 3 ላይ አታገኘኝም። ሁሌ ሎክ ዘጋለሁ ብዙ ትሬዶች። ክሎዝ ነው ወይስ ፓርሻል ወስዳለሁ? በጣም ፓርሻል ወስዳለሁ። ስለዚህ ዊኒንግም ቢሆን ፓርሻል ነው። ከ1 to 3 በኋላ ያለው ጀስት ብሌሲንግ እኔ አይደለም ግን ብሌሲንግ። ለዛሬ የነበረን ፋስት ትሬዲንግ ኩዌስችን በዚህ ቋጭተነዋል። ኤቢ እንግዲህ ኢምፖርታንት አናውንስመንትን ነገራቸውና እንግዲህ ከኮስቲኑ በኋላ ልክ እንደዚህ ያማሩ ጥያቄዎች እንድንጠያየቅ አሪፍ ጊዜ እንድናሳልፍ ልክ እንደዛ ኮስቲኖችን ብሩክ ይመጣሉ ላይ እንደምታውቀው ብዙ ጊዜ ጠብቀነው ነበርና በጣም ጓጉተናል። ሐሙስ ዕለት ይገባል እሱ፣ እኛ ሐሙስ ዕለት እንቀበለዋለን። ግን ፕሮግራማችን የሚሆነው የላስት ታይም ቪዲዮ ዩቲዩብ ላይ ሹት ስናደርገው የቀን ስህተት ነበረብን። በ22 ነበር ያደርግነው። 22 ላይ ግን ስለማንችል አስቸኳይ ወደዚህ ወደ 15 መልሰናል ሆኗል። ስለዚህ የአሁን ማክሰኞ አይደለ? ስለዚህ የአሁኑ ስናደርግ ማክሰኞ ነው፣ ሮብ፣ ሐሙስ፣ ዓርብ፣ ቅዳሜ ማለት ነው። በ15 ግንቦት 15 ነው ሚታፓችን ማለት ነው። ሜይ 23 ማለት ነው የሚሆነው። ስለዚህ ሚታፓችን የሚሆነው ቡክ አድርጉት ሁላችሁም። እና ደግሞ ሁሉም ሰው ኢንቫይት ተደርጓል። ብዙ ሰው ክፍያ አለ ወይ እያለ እየጠየቀ ነበር።
ምንም አይነት ክፍያ የለውም። ፎር ፍሪ ምንም አይነት ክፍያ የለውም። ሉሌም አለ እኔም አለው አዲስም አለ። ስለዚህ ግንቦት 15 ከቀኑ 8 ሰዓት ላይ እዚሁ የመርካቶ ቲቪ ስቱዲዮ ላይ እንገናኛለን ማለት ነው። ያው እንግዲህ ወንበር ካልበቃ ምናምን እዚሁ መሀል ለመማር ስለሆነ ስ ፎር ፈን። ስለዚህ መማር የምትፈልጉ መስማት የምትፈልጉ ኤክስፒሪየንስ ሼር ማድረግ ለምትፈልጉ መቼ እንገናኘው? ሜይ 23 ግንቦት 15 ቅዳሜ ሰዓት አለው 8 ሰዓት። ምክንያቱም ቶሎ ተገናኝተን እንድንጨርስ እንዳይመሽ 8 ሰዓት ላይ ተገናኝተን ፕሮባብሊ ስኬጁል ያደረግነው ለ1 ሰዓት ነው። ስለዚህ 8 ሰዓት ላይ 9 ሰዓት ላይ ፕሮግራማችን በስትክክል እንጀምራለን። ከ8 እስከ 9 ግን ብንሰባሰብ ከ9 እስከ 10 ሰዓት ላይ ጨርሰን እንወጣለን ማለት ነው። እዚህ ከ8 እስከ 10 በሚለው የያዙት ሁላችሁም ተጋብዛችኋል። ብዙ ሰው ሜሴጅ አድርጎልን ነበር ኢንስታግራም ላይ፣ ግን እያንዳንዱ ሰው መመለስ ይከብዳል በጣም። ስለዚህ ኤቭሪዋን ኢዝ ኢንቫይትድ። መማር ለምትፈልጉ ግንቦት 15 ላስት ታይም ዩቲዩብ ቪዲዮ የሰራነው ላይ ብዙ ሰው አይቶታል፣ 5,000 ምናምን ሰው፣ ግን ቀኑን ተሳስተናል። ስለዚህ ግንቦት 15 ሎኬሽን ቴሌግራም ላይ ታገኙታላችሁ። ዲስክሪፕሽን ላይ ሊንኩን ማስቀመጥ እንችላልና ሎኬሽን እዛ ላይ ማግኘት ይችላሉ። ግንቦት 15 በነፃ ነው። የዛን ቀን እንገናኝ። ሲዩ ጋይስ፣ ሲዩ ትሬደርስ። ቅዳሜ ላይ እንገናኝ። በደንብ አሪፍ ጥያቄ፣ አሪፍ ዲስከሽን ይኖረናል። እንዳትቀሩ። ላይክ ኤንድ ሰብስክራይብ ላይክ ኤንድ ሰብ